ቺምፓንዚዎች ለሁለት ተከፍለው የእርስ በርስ ጦርነት ውስጥ ገብተዋል። እኛ ስለ ኢራንና አሜሪካ እናወራለን። ዱር ውስጥ ደግሞ እንስሳ ለሁለት ተከፍለው ማለት ነው ከባድ የተባለ ጦርነት ውስጥ መግባታቸው የተገለጸ ይገኛል። በዚህም እንግዲህ በርካታ ሞት እንደተመዘገበ እንግዲህ ሳይንቲስቶች እየገለጹ ይገኛሉ። ታዲያ አሁን ላይ እንደወጣ መረጃ ከሆነ በኡጋንዳ የሚገኙ ቺምፓንዚዎች ማለት ነው ለሁለት ተከፍለው አስከፊ የእርስ በርስ ጦርነት ውስጥ እንደገቡም ተመራማሪዎችም ገልጸዋል። እጅግ የሚያስገርም ነው። ከ2018 ጀምሮ ግን ሳይንቲስቶች 17 ጨቅላዎች ጨምሮ 24 ግድያዎች መመዝገባቸውም እየገለጹ ይገኛሉ። አሜሪካ ቴክሳስ ዩኒቨርሲቲ አንትሮሎጂ እና እንዲሁም ደግሞ የኑጎጎ ቺምፓንዚ ፕሮጀክት ተባባሪ ዳይሬክተር ሳንደል ቺምፓንዚዎች በጣም ክልላዊ እንደሆኑና እንዲሁም ደግሞ ከሌሎች ቡድኖች ጋር የጥላቻ ግንኙነት አላቸው ሲሉም ገልጸዋል። ቺምፓንዚዎች እንግዲህ እንደሚታወቀው በሳይንስ ምርምር ማለት ነው ታላላቅ ዝንጀሮች የሚል ስያሜ ያላቸው ከኛ ከሰው ልጆች ጋር እንግዲህ ዲኤንኤ ናቸው ማለት ነው ተመሳሳይ 98% እንደሆነ የሚታወቃል። አሁን ላይ ታዲያ እርስ በርስ ማለት ነው ጦርነት ወይም ደግሞ ግጭት ውስጥ መግባታቸውና በርካቶች እየሞቱ እንደሆነ እየተገለጸ ይገኛል። እናንተ ስለ ቺምፓንዚ ምን ያህል ታውቃላችሁ? ኮሜንት ላይ ጻፉልኝ። በአዲስ መረጃ መልሳለሁ።